ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ስለ ሚጎ ወይንም ደግሞ ስለ አሻ ሚጎ ማለት እዚህ ጋር ያለችው ስትሆን አሻ ነው የማሳያችሁ። ያው ነው ስማቸው ነው የሚለያየው እንጂ አገልግሎታቸው አንድ አይነት ነው። አንድ አፕሊኬሽን ናቸው። ስለዚህ ወደ አሻ እንሂድ። አሻ ማለት እችኛዋ ነች። ያው ከፕሌይ ስቶር ላይ ገብታችሁ አሻ ላይ ብላችሁ ስታወርዱ እቺን ታገኛላችሁ። ከዛን እሷን ትነኳታላችሁ። የመጀመሪያው ኢንተርፌስ ላይ እንደዚህ ሆኖ ይመጣል። ከዛን እንደዚህ ያስገቡ ይላችኋል። ምን እንጠቀማለን? ሳይን አፕ እንለዋለን። ሳይን አፕ ስንለው እንደዚህ አይነት ሆኖ ይመጣል። ከዛን የሳይን ጉግል የሚለው አለ። ሳይን አፕ ዊዝ ጉግል የሚል እሱን እንጠቀማለን። ከዛን እንደዚህ ብሎ ያመጣል። ያው በእነዚያ በሁለቱ ስላለኝ አገልግሎት ስላላቸው ፍቅር ይበልጣል በሚለው እንመርጣለን። ከዛን አግሪ እንለዋለን ማለት ነው። ከዛ የመጀመሪያው ኢንተርፌስ ላይ እንደዚህ ሆኖ ይመጣል። ያው ሚኪ ይላል እዚህ ጋር ይሄኛው ስማችሁን እዚህ ጋር አስተካክላችሁ ትጽፋላችሁ። ከላይ ቦታው ላይ እዚህ ጋር ስማችሁን አስተካክላችሁ ትጽፋላችሁ። ከዛ እዚህ ጋር የተወለዳችሁበትን ዓመተ ምህረት እዚህ ጋር ፎቶአችሁን ታስገቡታላችሁ። እዚህ ጋር ፎቶአችሁን ታስገባላችሁ። ከዛን እዚህ ጋር ትመርጡለታላችሁ ዓመተ ምህረት የተወለዳችሁበት ምናምን ታስገቡለታላችሁ። ወንድ ከሆናችሁ ወንድ ገይ ትለዋላችሁ። ሴት ከሆናችሁ ደግሞ ጋልስ ትላላችሁ። ከዛ በኋላ ላይ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ እንደዚህ ይመጣል። ያላችሁበት ካንትሪ ነው። ካንትሪያችሁን መምረጥ ነው። እንግዲህ እኔ ያለሁት ኢትዮጵያ ስለሆነ ኢትዮጵያ ላይ ነው ያለው። ኔክስት እንለዋለን አሁንም። ከዛ በኋላ ላይ ይሄኛው ችግር የለውም ስኪፕን በማለት እናልፈዋለን። ወይም ደግሞ ያው ሜል ፊሜል ምናምን ይላል። አውዲዮ ቪዲዮ ብቻ የፈለጋችሁትን ብቻ መምረጥ ነው። እዚህ ጋር ስኪፕ በማለት እናልፈዋለን። ከዛን አሁን አፕሊኬሽኑ ኦሬዲ ከፍቷል ማለት ነው። አፕሊኬሽኑ ኦሬዲ ከፍቷል። ምን እናደርጋለን? ከዚህ ባክ ብለን ካለንበት ባክ ብለን እንወጣና እናጠፋትና ከዛን ይህንን አፕሊኬሽን አገልግሎቱን ለማስጀመር ግዴታ ኤጀንት ያስፈልገናል። ኤጀንት ስለሚያስፈልገን እዚች ጋር ማይን የምትለው ቦታ ላይ እንመጣለን። ማይን የምትለው ቦታ ላይ መተን እዚች ጋር አይታችሁ ከሆነ ሴቲንግ አለች እዚህ ጋር ሴቲንጓን እንነካትና ሴቲንጓን ነክተን እዚህ ጋር አካውንት ማኔጅመንት ይላል። ከላይ አካውንት ማኔጅመንት ይላል። አካውንት ማኔጅመንትን ስንነካ እዚህ ጋር ፎን ነምበር አስገቡለት ይላል። እዚህ ጋር ፎን ነምበር እናስገባለታለን። እዚህ ጋር 251 እንመርጣለን ማለት ነው። የኢትዮጵያ ሎኬሽን እንመርጥለትና የኢትዮጵያ ሎኬሽን አግኝተናል። እዚህ ጋር ብላ 09 ብላችሁ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ይሄ ስልክ ቁጥሬ ነው። ስልክ ቁጥራችሁን አስገብታችሁ እዚህ ጋር ጌት ኮድ ስትሉት እንደዚህ ይመጣላችኋል። ዋትስአፕ ቁጥር ማለት ነው። ወደ ዋትስአፕ ይግባልህ ነው የሚለው። እኔ ኦሬዲ በዚህኛው ስልክ ቁጥር ስለከፈትኩኝ አይልክልኝም። ከዛ በኋላ ላይ ጌት ኮድ ካልን በኋላ የሆነች ቬሪፊኬሽን እንትን ትመጣለች። ይሄንን መርጠን ዋትስአፕን ከዛ እቺኛዋ ኮድ ትመጣለች ስላይድ ማድረጊያ ማለት ነው። ከዛን እሷን ይዘን ስላይድ እናደርጋታለን። እቺኛዋን ይዘን እንደዚህ ስላይድ እስከ መጨረሻ ስንዘጋት ወዲያውኑ ኮድ ዋትስአፕ ላይ ይመጣልናል። እዚህ ጋር ዋትስአፕ ቬሪፊኬሽን የምትል ቦታ አለች። እሷ ላይ አስገብተን ኮንፊርም ስንለው ስልክ ቁጥራችንን ባይንድ አደረግን ማለት ነው። የመጀመሪያ ስራችን እሱ ይሆናል። ሁለተኛ ስራችን ደግሞ እዚህ ጋር እንመጣና ቬሪፋይ የሚል ቦታ ላይ እዚህ ጋር ቬሪፋይ የሚለው ቦታ ላይ እንገባና እቺን ቬሪፋይ ብለን እቺ ቢሆስት ትታያችኋለች። እቺ ቢሆስት ላይ ገብተን እንደዚህ ነክተን እዚህ ጋር ኢንተር ኤጀንሲ ኮድ ይላል። ኤጀንሲ ኮድ ላይ ምን ታደርጋላችሁ? እዚህ ጋር 26114 ብላችሁ ትጽፋላችሁ። 26114 ብላችሁ ትጽፋላችሁ። ከዛን እዚህ ጋር ስማችሁን ምናምን አቤል እዚህ ጋር ሎኬሽን ትመርጣላችሁ። ሎኬሽን ያለችው 251 ነች። የኢትዮጵያ ሎኬሽን 251ን እንፈልጋለን። ሎኬሽን 251 እቺ 251 አስገብተን እዚህ ጋር ደግሞ ስልክ ቁጥራችንን እንሞላለን ማለት ነው። ስልክ ቁጥራችሁን እዚህ ጋር ትሞላላችሁ። ከዛን እዚህ ጋር ደግሞ ኤጅ አለ። እድሜያችሁን ትሞላላችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። ከዛ መጨረሻ ላይ ግን እዚህ ጋር ወሳኙ ነገር ነው ታይፑ ማለት ነው። በቪዲዮ መግባት ከፈለጋችሁ ቪዲዮ ላይቭን ትመርጣላችሁ። በአውዲዮ መግባት ከፈለጋችሁ አውዲዮ ቮይስ ላይቭ ትመርጣላችሁ። አሁን ለምሳሌ እኔ ቮይስ ላይቭ ነው የምመክረው። ቮይስ ላይቭ እንገባና ከዛን እዚህ ጋር ደግሞ ፎቶ አስገቡ ይላል።
ፎቶአችሁን መርጣችሁ ታስገቡና ከዛን ሰሚት ትሉታላችሁ። ሰሚት እንዳላችሁት ወዲያው ኤጀንቱ ጋር ይገባላችኋል ማለት ነው። ኤጀንቱ ጋር ይገባላችኋል። እስከዛ አሁን አንድ ሰርቼ ላሳያችሁ። አንድ ኤጀንቱን ተመዝግቤ ላሳያችሁ። ከዛም በመቀጠል ይሄንን እንደዚህ ካደረግን በኋላ ከተመዘገብን በኋላ አሁን ደግሞ የተመዘገበውን እሺ ሰላም ቤተሰብ ይሄኛው የተመዘገበው አካውንቴ ነው። እና ምን እናደርጋለን? ኦሬዲ እኔ አሁን ይሄንን ስራዬን ስለጨረስኩኝ ወደ አዲስ ለእናንተ ላሳያችሁ ነው። እዚህ ጋር ኒው ሆስት ቤኔፊት የሚል ይመጣላችኋል እዚህ ጋር ማለት ነው። ይሄ ኒው ሆስት ቤኔፊት ላይ ትገቡና ኒው ሆስት ቤኔፊት ላይ ገብታችሁ እቺኛዋ እኔ ስለጨረስኩኝ እዚህ ጋር ነው የእናንተ ጋር መጀመሪያ የሚመጣላችሁ እዚህ ጋር ነው። ይሄኛው ፓርት ላይ ነው የሚመጣላችሁ። ይሄኛው ፓርት ላይ ሲመጣላችሁ መጀመሪያ ላይ ክላይም ታደርጉታላችሁ። እዚህ ጋር ክላይም የሚል በብርቱካናማ ይመጣላችኋል። ክላይም ታደርጋላችሁ። ሁለተኛው ላይ ደግሞ እዚህ መጀመሪያው የሚለው በ5 ቀን ውስጥ ስለሆነ ይሄኛው ብዙ የሚያሳስባችሁ አይደለም። 5 ቀኑ 5 ደቂቃ ቤታችሁ ስትቀመጡ ነው ይሰራላችኋል ማለት ነው። ሁለተኛ ደግሞ ይሄኛው ነው ፎሎ 10 ሰዎች ፎሎ አድርጉ ይላል። 10 ሰዎች ፎሎ ስታደርጉ እቺኛዋን አበባ ይሰጣችኋል። ከዛ በኋላ ላይ ይሄኛውን ደግሞ ፎን ነምበር ባይንድ ይላል። ፎን ነምበር ባይንድ ደግሞ ቅድም ስላደረጋችሁ ይጠቁራል ማለት ነው። ከዛ በኋላ ላይ እዚህ ጋር ደግሞ እንዳለ ይሄ ጎጎ ነው የሚላችሁ። እኔ አሁን እዚህ ጋር ስለጨረስኩት ነው ታስኮቹን። እዚህ ጋር ደግሞ ኮምፕሊት ፈርስት ዳይመንድ ኤክስቼንጅ ይላል። ከዛ በኋላ ላይ ይሄንን እንደዚህ ታደርጋላችሁ። ዳይመንዳችሁን ኤክስቼንጅ ካደረጋችሁ በኋላ እዚህ ጋር ደግሞ ሴንድ ለሰዎች 500 ጊፍት ታደርጉ ይሄንን ደግሞ 500 ኮይን መልሶ ይሰጣችኋል የሰጣችሁትን ማለት ነው። ይሄንን ደግሞ ከኤጀንታችሁ 1000 ኮይን ስትወስዱ እና ለኤጀንቱ መልሳችሁ 1000 ኮይን ስትመልሱለት 2000 ዳይመንድ ይሰጣችኋል። ይሄኛው ልክ እንዳልኳችሁ ነው። 3 ሰዎች እነዛን 10 ሰዎች ፎሎ ስታደርጉ ይስተካከላል። ዴይ 1 ዴይ 2 ላይ ሁሉም ይለያያል። አይታችሁ ዴይሊ ታስክ ላይ ዴይ 2 ላይ ይለያያል። ዴይ 3 ላይ ይለያያል። ዴይ 4 ላይ ይለያያል። ዴይ 5 ላይም እንደዚሁ ይለያያል። ስለዚህ በእንደዚህ አይነት መንገድ ይሰራል ማለት ነው። እሺ ከዛን በመቀጠል ኦኬ በመቀጠል ምን እናደርጋለን? ከዚህ ጋር ትወጡና ኤጀንት አማን ነኝ እኔ። ስለዚህ እዚህ ጋር ምን ታደርጋላችሁ? እዚህ ሰርች ቦታ ላይ ገብታችሁ እቺን አይዲ ታስገባላችሁ። እኔን ለማግኘት 50 08 51 41 50 08 50 08 08 51 41 50 08 51 41 50 08 51 41 ይሄ የኔ አይዲ ነው። 50 08 41 51 ልክ ይሄንን ስትነኩት ልክ እንደዚህ አሁን 50 08 51 41 ብላችሁ ሰርች ስታደርጉት እንደዚህ ይመጣላችኋል። አማን ኤጀንት ማለት ነው። እና ይሄንን እዚህ ጋር ፖርታል ስትሉት ልክ አማን ያለበት ቦታ ያስገባችኋል። ከዛ በኋላ ላይ እዚህ ጋር ወንበሩን ትነኩታላችሁ። ወንበሩን ከነካችሁ በኋላ እንደዚህ ትገባላችሁ ማለት ነው። በዛን ሰዓት ላይ እኔ አወራችኋለሁ። ማይክ እንደገባችሁ ደግሞ እቺኛዋ ማይክ ከታች ያለችዋ ማይክ ትታያችኋለች። እቺኛዋ ማይክ እሷም ማይክ ስትነኩ ማውራት ይጀምራል። ይቅርታ ደብል አካውንት ስለሆነ ነው እንደዚህ የጮኸው። እና በእንደዚህ አይነት እንትን ራሱ ይሄንን እንትኖች ስቴፖች ከሄዳችሁ በኋላ ከዚህ በኋላ ያለው ስራ የአማን ማስረዳት ነው። አማን ደግሞ ሙሉን ነገር ያስረዳችኋል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም የስራ ጊዜ ይሆንላችሁ።